ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። ሶሪያም የኢስላሚክ ስቴት ወይንም አይኤስ ቡድንን ለመዋጋት የተመሰረተውን ዓለም አቀፍ ጥምረት እንደምትቀላቀል አንድ የትራምፕ አስተዳደር ከፍተኛ ባለስልጣን አረጋግጠዋል። ይህ ስምምነት በአሜሪካ የመካከለኛው ምስራቅ ፖሊሲ ላይ ትልቅ ለውጥ እንደሆነም ተነግሯል። ውሳኔው ይፋ የተደረገው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሶሪያው ፕሬዚዳንት አህመድ አልሻራ ጋር በዋይት ሀውስ በተገናኙበት ወቅት ነው ተብሏል። በአሜሪካ ታሪክ ውስጥ የሶሪያ መሪ ጉብኝት ሲያደርግ ይህ የመጀመሪያው ነው። የሶሪያው ፕሬዚዳንት ከፎክስ ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ላይ ጉብኝቱ ሶሪያ ከአሜሪካ ጋር በትብብር የምትሰራበት አዲስ ዘመን አካል መሆኑንም ተናግረዋል። ትራምፕ በበኩላቸው እስከ ቅርብ ጊዜ ድረስ በአሜሪካ መንግስት የሽብርተኝነት ዝርዝር ውስጥ ለነበሩት አዲሱ የሶሪያ ፕሬዚዳንት አልሻራ ያላቸውን ድጋፍም ገልጸዋል። በውሳኔው መሰረት ሶሪያ አይኤስ ለማጥፋት የተቋቋመውን ዓለም አቀፍ ጥምረት የምትቀላቀል 9ኛዋ ሀገር ሆናለች። ጥምረቱ ኢስላሚክ ስቴት ተብሎ የሚጠራው ቡድን የቀሩ አባላትን ለማጥፋትና ወደ መካከለኛው ምስራቅ የሚደረገውን የውጭ ታጣቂዎች ዝውውር ለመግታት እያለመ ነው ተብሏል። ከዚህ በተጨማሪ የአሜሪካ መንግስት መስሪያ ቤቶች በሶሪያ ላይ የተጣሉት የኢኮኖሚ ማዕቀቦች ለማንሳት የሚወሰዱ አዲስ እርምጃዎችን ይፋ እንደሚያደርጉም ይጠበቃል። ሌላው መረጃም የ5 ዓመት እስር ተፈርዶባቸው የነበሩት የቀድሞ የፈረንሳይ ፕሬዚዳንት ኒኮላስ ሳርኮዚ ከ3 ሳምንት እስራት በኋላ ተለቀዋል። ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ህገወጥ ገንዘብ ከቀድሞ የሊቢያ መሪ ኮሎኔል ሙአመር ጋዳፊ በመቀጠል ጥፋተኛ ተብለው የ5 ዓመት እስር ተፈርዶባቸው ነበር። ሳርኮዚ ከፈረንሳይ እንዳይወጡ እገዳ ተጥሎባቸው ከስር የተለቀቁ ሲሆን ጥብቅ ቁጥጥር የሚደረግባቸውም ይሆናል። ይግባኝ የጠየቁ ሳርኮዚ በ2026 በድጋሚ ፍርድ ቤትም ይቀርባሉ። የ70 ዓመቱ ሳርኮዚ በፈረንጆች 2007 ለተካሄደው ምርጫ ከጋዳፊ ገንዘብ መቀበል ቸውንም ገልጸዋል። ክቡራን አድማጮቼ ዛሬ በትንታኔ ወደ እናንተ የማቀርበው ፑቲን ወደ ህንድ ለመሄድ አቅዷል መባሉን አስመልክቶ ይሆናል። አብራችሁን ቆዩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ህንድ ይፋዊ የስራ ጉብኝት ሊያደርጉ እንደሚችሉ ክሬምሊን አስታወቀ። ፑቲን ወደ ኒው ዴልሂ የሚያቀኑት የፈረንጆቹ 2025 ከማለቁ በፊት እንደሆነም ከክሬምሊን የሚወጡ መረጃዎችም አመላክተዋል። የሩሲያ መከላከያ ሚኒስቴር በዩክሬን የምትገኘውን ቁልፍ ከተማዋን ምስራቃዊ ኩፒያኒስክን በእጅ አስገብቻለሁ ሲል መግለጫ መስጠቱም ተዘግቧል። ህንድና ሩሲያ በኒውክሌር ቴክኖሎጂ ትብብር ለመፍጠር ማቀዳቸውን ከኒው ዴልሂ መረጃዎች ወጥተዋል። ፑቲን ወደ ህንድ ትርጉም ያለው ጉብኝት ለማድረግ መዘጋጀታቸውን የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ ነው የተናገሩት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባለፈው ወር በሰጡት መግለጫ ከውድ ጓደኜ ናሬንድራ ሞዲ ጋር በሁለትዮሽ ጉዳይ ለመምከር ታህሳስ ላይ እንደምንገናኝ ተስፋ አድርጋ ብለው መናገራቸውም የሚዘነጋ አይደለም። አክለውም ሞስኮ ከህንድ ጋር ያላትን ያልተመጣጠን የንግድ ሚዛን ለማስተካከል ፍላጎት እንዳላት ገልጸው ነበር። ፑቲን በህንድ የሚያደርጉትን ጉብኝት ቅድመ ዝግጅት እያደረግን ነው ያሉት ፔስኮቭ ጉብኝቱ መልካም እንደሚሆን ተስፋ እናደርጋለን ቢሉም ፑቲንና ሞዲ በምን ጉዳዮች ላይ እንደሚወያዩ ግን ከመናገር ተቆጥበዋል። እንደ ፖለቲካ ተንታኞች ግን ፑቲንና ሞዲ የሚገናኙት አሜሪካ በቅርቡ በሁለቱ ሀገራት ላይ የታሪፍ ጭማሪ ማድረጓን ተከትሎ ሊሆን እንደሚችልና ትራምፕ ከሩሲያ ነዳጅ በሚገዙ ሀገራት ላይ ከባድ ማዕቀብ እጥላለሁ ሲሉ ማስጠንቀቃቸው ብሎም ሁለቱ ሀገራት እያደገ የመጣውን ኢኮኖሚያቸውን ለማስጠበቅና ከዋሽንግተን የሚደርሰውን ጫና ለመከላከል በማሰብ ይመስላል ፑቲን ወደ ህንድ ጉዞ ለማድረግ እያሰቡት ሲሉ ይናገራሉ። ህንድ አሜሪካን ጨምሮ የምዕራባውያንን ማዕቀብ ጫና ተቋቁማ ከሩሲያ 35 በመቶ የሚሆን ድፍድፍ ነዳጅ መግዛቷ የሚታወቅ ሲሆን ባለፈው ጥቅምት ወር 1.48 ሚሊዮን በርሜል ከፍተኛ ነዳጅ ማስገባቷ ሲነገር በመስከረም ወር 1.44 ሚሊዮን በርሜል ከነበረው ከፍ ያለ መሆኑ ሞስኮና ኒው ዴልሂ በየትኛውም የማዕቀብ ጫና ለማንበርከክ የተደረገው ሙከራ አለመሳካቱን ያመላክታል ነው የተባለው። ህንድ ከሞስኮ ጋር ያላትን ግንኙነት ሪል ፖለቲክ ስትል ትጠራዋለች። ይህ አመለካከት ብሔራዊ ጥቅምን ማስቀደም፣ የኃይል ሚዛንን ማመጣጠን፣ የጋራ ርዕዮተ ዓለምን ባማከለ መልኩ መገናኘት፣ ስነ ምግባርና ሞራልን በጠበቀ መንገድ ዲፕሎማሲያዊ ትስስር መፍጠርን የሚያካትት እንደሆነ ይነገራል። ሮይተርስ እንደዘገበው አውሮፓ ከፍተኛ የነዳጅ አቅርቦትን የሚያገኘው ከሩሲያ እንደሆነ የሚታወቅ ሲሆን በማዕቀብ ምክንያት የሩሲያ የነዳጅ ካምፓኒዎች የንግድ ግንኙነታቸውን ወደ እስያ ሀገራት እንዲያዞሩ አስገድዷቸዋል። ህንድ ከሩሲያ ድፍድፍ ነዳጅ ለመግዛት የምታሳየው ከፍተኛ ፍላጎት ለአሜሪካና ምዕራባውያን ሀገራት የሚጎረብጥም ሆኖባቸዋል። ሩሲያም ለህንድ የምታቀርበው ነዳጅ ዋጋው ተመጣጣኝ መሆኑም የህንድን ባለሀብቶች የመሳብ አቅሙ ከፍተኛ ነው ተብሏል። አሜሪካ በህንድ ላይ 25 በመቶ ታሪፍ መጣሏ በዋሽንግተንና ኒው ዴልሂ መካከል ውጥረት መፍጠሩ የሚታወቅ ሲሆን ትራምፕ ሁሌም ሀገራትን በራሳቸው አይዲዮሎጂ ለመቃኘት ስለሚፈልጉ ከሩሲያ ጎን የሚቆሙ ሀገራትን መተንኮሳቸውንም አልተውም።
ትራምፕ ህንድ ከሩሲያ ነዳጅ እየገዛች የዩክሬን ጦርነት እንዲቀጣጠል ተባብራለች በሚል በተደጋጋሚ መውቀሳቸው በሞስኮ ዋሽንግተንና ኒው ዴልሂ መካከል ሰጣ ገባም ፈጥሯል። ህንድ በዓለም ሶስተኛ ከፍተኛ ነዳጅ የምታስገባም ሀገር ስትሆን 85 በመቶ የሚሆነውንም ትሸፍናለች። አሜሪካና የአውሮፓ ህብረት ህንድ ከሩሲያ ነዳጅ መግዛቷን እንድታቆም ተደጋጋሚ ማስጠንቀቂያ በመስጠትና ማዕቀብ በመጣል የሞስኮና ኒው ዴልሂን ማተብ ለመበጠስ ጥረት ቢያደርጉም እስካሁን የተሳካላቸው አይመስልም ይላሉ ፖለቲከኞች። የህንድ ፖለቲካ የሚከታተሉ ባለሙያዎች እንደሚሉት ህንድ በቀላሉና በአጭር ጊዜ ከሩሲያ ነዳጅ መግዛትን እንደማታቆም፣ አሜሪካ በህንድ ላይ የምትጥለው ማዕቀብ ውጥረት ከማባባስ ባለፈ ፋይዳ እንደሌለው የሚናገሩ ፖለቲከኞች ህንድ ከፍተኛ የሩሲያ ነዳጅ ጥገኛ መሆኗ ለህንድ ህልውና ጉዳይም ስለሆነ እንዲህ በፍጥነት ከሩሲያ ጋር ያላትን ግንኙነት ትቆርጣለች ማለት ከባድ ነው ሲሉ ይሞግታሉ። ባለፈው ወር የአሜሪካ መንግስት መስሪያ ቤት በሩሲያ የነዳጅ አቅራቢ ድርጅቶች ላይ ከፍተኛ ማዕቀብ መጣሉ ለህንድ ከባድ ቢሆንም የብሔራዊ ጥቅምን ለማስከበር ስንል ከፈለግነው ሀገር ጋር ግንኙነት መፍጠር እንችላለን ስትል ኒው ዴልሂም አቋሟን አስቀምጣለች። በሌላ በኩል ደግሞ ትራምፕ ከሩሲያ ነዳጅ የሚሸምቱ ሀገራት ለዩክሬን ጦርነት ተጠያቂ ናቸው ሲሉ መናገራቸው ውጥረቱን ያባባሰ ጉዳይ ሆኗል። አሁን ላይ ህንድን ለመጎብኘት ፍላጎት ያሳዩት ፑቲን ከዚህ የአሜሪካ ዛቻ ህንድን ለመከላከል ብሎም አብረን እንቆማለን የሚል ለዋሽንግተን ፖለቲከኞችና ለብራሰልስ ባለስልጣናት መልእክት ለማስተላለፍ ሊሆን እንደሚችል መላምቶች ከወዲሁ እየወጡ ነው። በዩክሬን ጦርነት የተነሳ ከምዕራባውያን ጋር ተቆራርጣም የምትገኘው ሞስኮ ወደ እስያ ሀገራት ጥምረት ፍለጋ ማማተር ከጀመረች ሰነባብታለች። ቻይናን፣ ሰሜን ኮሪያን፣ ህንድን፣ ቪየትናምን፣ ሞንጎሊያና ከመሰል ሀገራት ጋር ትስስር በመፍጠር ከምዕራባውያን የተነጠቀችውን ዲፕሎማሲ ከምስራቃውያን ጋር በማድረግ የኃይል ሚዛኗን ለማጠናከር ፍላጎት እያሳየች እንደሆነ የፖለቲካ ተንታኞች ይናገራሉ። የሩሲያና ዩክሬን ጦርነት የምስራቁና ምዕራቡን ጎራ በመክፈል ሀገራት በተለያየ አሰላለፍ እንዲቆሙም አድርጓቸዋል። ሩሲያም በፈረንጆች 2022 ጀምሮ ወደ ዩክሬን ዘመቻ ከጀመረች ወዲህ በምዕራባውያን ሀገራት ጥርስ ውስጥም ገብታ ቆይታለች። ዩክሬንም አትላንቲካውያንን ለምልጃ መጥራቷ አካባቢውን ምስቅልቅሉ እንዲወጣም አድርጎታል። የሩሲያና ዩክሬን ጦርነት ሀገራትን ጣልቃ በማስገባትም ወደር አልተገኘለትም ነው የሚባለው። የተለያዩ ሀገራት ከብሔራዊ ጥቅማቸው አንጻር ጦርነቱን ማባባሳቸው ሞስኮና ኪየቭ ወደ ተኩስ አቁም ላይ እንዳይደርሱ እንቅፋት መሆኑንም የሚናገሩ በርካቶች ናቸው። ከሰሞኑ ከፍተኛ ውጊያ እያደረገች የምትገኘው ዩክሬን ከወዳጆቿ ከባድ መሳሪያ ቢላክላትም በጦር ሜዳ ላይ የተሳካላት አይመስልም የሚሉ መረጃዎችም እየወጡ ነው። ባለፉት ቀናት በምስራቅ ዩክሬን ፖክሮቭስክ ግዛት ከፍተኛ ውጊያና ግስጋሴ ሲያደርጉ የነበሩት የሩሲያ ኃይሎች ዛሬ ደግሞ ኩፒያኒስክን በቁጥጥር ስር መዋላቸው መሰማቱ ለዩክሬን ክፉ መርዶ ሆኗል ነው የሚባለው። የዩክሬን ባለስልጣናት ከዚህ በፊት ኩፒያኒስክን ላለማስደፈር እየተዋደቅን ነው ሲሉ መናገራቸው የሚታወስ ሲሆን ዛሬ ላይ የወጡ መረጃዎች ግን የሩሲያ ወታደሮች ቁልፍ ከተማዋን መያዛቸውን ነው። በካርኪቭ ግዛት የምትገኘው ስትራቴጂካዊዋን ምስራቃዊ ኩፒያኒስክን መያዛቸውን የሞስኮ መከላከያ ሚኒስቴር ዛሬም ይፋ አድርጓል። ከዚህ በፊት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ኩፒያኒስክ በሩሲያ ኃይሎች አልወደቀችም ብለው መናገራቸው በሩሲያ ባለስልጣናት ዜሌንስኪ እውነቱን የሚክዱ በሚል እንዲተቹ አድርጓቸዋል። ሆኖም ዛሬ ላይ በዋለው ውጊያ በከበባ ውስጥ የነበሩት የዩክሬን ወታደሮች ሰብረው ለመውጣት ያደረጉት ጥረት እንዳልተሳካላቸው ከጦር ሜዳ የሚወጡ መረጃዎች አመላክተዋል።